የሚገርመኝ እዚህ ቦታ ላይ ጌታ ኢየሱስ ክርስቶስ መስቀል ላይ ተንጠልጥሎ ስለ እናቱ ግድ ይለው ነበር። እናቱን ያስባታል። አይገርምም? እንደዚህ ይላል ሉቃስ 2:35 ያንቺንም ልብ የሐዘን ሰይፍ ሰንጥቆ ያልፋል በማለት የተናገረው ሉቃስ 3:35 ያንቺንም ልብ የሐዘን ሰይፍ ሰንጥቆ ያልፋል። ለካ ማርያም ቆማ የልጇን መሰቀል ስትመለከት ሰይፍ ነው በሰውነቷ ውስጥ ያለፈው። ታውቃላችሁ? ሰይፍ። ሴቶች መስቀሉን አይሸከሙለትም፣ መስቀሉን ሚስማሩን አይሸከሙለትም። ህመሙ ግን ያማቸዋል፣ ስቃዩ ግን ይሰማቸዋል። ታውቃላችሁ? ሌላውስ የዮጳ ሚስት ማርያም የምትባላለች፣ ሁለተኛ መግደላዊት ማርያም የምትባላለች። መግደላዊት ማርያም ታምራት የተደረገላት ናት። ማርያም የሚባሉ 3 ማርያሞች አሉ ኢየሱስ ጋር። 4 ሴቶች ነበሩ። ሰሎሜ፣ ማርያም 4 ሴቶች። ሰሎሜና ማርያም ዘመዳሞች ናቸው። ዮሐንስ ዘመድ ነው። 2 ብቻ ናቸው። መግደላዊት ማርያም ደግሞ ታምራት የተደረገላት ናት። የሚገርም ነገር የተደረገላት ሴት ናት። እቺ መግደላዊት ማርያም በነገራችን ላይ ኢየሱስ ከሞተ በኋላ ራሱ አርፋ ያልተኛ ሴት ናት። ከመስቀል እስከ ጉድጓድ የሄደች ሴት ናት። መስቀል ላይ ብቻ አይደለም። ነገር ግን ከደቀ መዛሙርቶቹ መካከል መግደላዊት ማርያም አብራ ተቀምጣለች። አብራ በተቀመጠችበት መተኛት ማትችል ኢየሱስን ካላየች የሚያማት ማርያም ናት። መስቀሉ ላይም ነበረች። ሞቱ መቃብሩ ጋር መሄዳለች። አያችሁ? በፍቅር ብድ ያለች ማርያም በኢየሱስ ክርስቶስ በመከራው መከራን ለመቀበል በደስታው ደስታን ለመቀበል ብድ ያለ ትውልድ ዛሬ ይነሳ። ይቺ ማርያም ማንንም አሰማም። በመከራውና በስቃዩ በመስቀሉና በችንካሩ መካከል ቆማ ታይዋለች። 4 ሴት ብቻ መከራው፣ 1 ወንድ ዮሐንስ። የኢየሱስን መከራ ለመካፈል ሳይሆን ለማየት የቆሙት 5 ሰዎች ብቻ። ደቀ መዝሙር ያደረገው ግን 12። ሲከተሉት ሲመግብ የነበረው 5000 ሰው። 2 ዓሣና 5 እንጀራ የባረካቸው 5000 ሰዎች በሉ፣ እሱም ተረፋቸው ተብሎ ስለተጻፈ 5000 ሰው እንጀራ በልቶ ከ5000 ሰው 1 ሰው ታጣለህ። 1 ሰው 5000 ሰው መግበህ 1 መስቀል፣ 1 መከራ ላይ፣ 1 ችግር ጋር፣ 1 ግርፋት ጋር፣ 1 ቁስል ጋር 1 ሰው ታጣለህ። በዚህ ጭንቅና መከራ ሰዓት ላይ ኢየሱስ ጴጥሮስን ቢፈልገው የለም፣ ማቴዎስን ሲፈልገው የለም፣ ሉቃስ የለም፣ ማርቆስ የለም፣ ከመቃብር የተነሳው አልዓዛር የለም፣ አይነ ስውር የነበረው የለም፣ ከደም መፍሰስ የተፈወሰችው የለችም፣ ሁሉም የለም። ከማትወልድ ምን ትጠብቃለህ? የተወለድከው እኮ ከኢየሱስ ነው። አባትህ ኢየሱስ፣ አዳኝ ኢየሱስ። ከኢየሱስ ተወልደ ታዲያ ምን ትጠብቃለህ? ልክ እንደ አባትህ አይነት ዕጣ ነው የሚደርስህ። አገኘ ነው በቃ የልባችን ራሰ። እቤታቸው ገብተው ይመስለኛል ሳምሶንን ይዘው ካሰሩት በኋላ ለመጨፈርና ለመደነስ ሆቴላቸው ውስጥ ገብተው አዳራሻቸው ውስጥ ገብተው መጠጥ እየጠጡ እንደጨፈሩት አይነት ሰዎች ይመስለኛል። አይሁዳውያን እነዛ ፈሪሳውያን ኢየሱስን የሰቀሉ ጠቅላላ ገብተው እየጨፈሩ ያለ ይመስለኛል። አንተ ወዳጅ ያልከው እንኳን በመከራ ሰዓት አይገኝም። ለነገ ተስፋ የጣልክበት እኔ ምን አይነት ኢየሱስ ነው? ምን አይነት አምላክ ነው? በመከራው ሰዓት አብረው ያልነበሩትን እነ ጴጥሮስ ጠርቶ ወንጌልን እንኩ ብሎ የሚሰጣቸው ምን አይነት አምላክ ነው? ማቴዎስ የሚባል ሰው፣ ሉቃስ የሚባል ሰው የለም እኮ ጭራሽ። በመስቀሉ ሰዓት የሌለውን ሰውዬ፣ በመከራ ሰዓት የሌለውን ሰውዬ ጠርቶ እንካ ይህንን ወንጌል እንካ ለዓለም አድርስ ብሎ ይሰጠዋል። መስጠት ብቻ ሳይሆን ጸጋን ይጨምርበታል።
ጸጋን ብቻ ሳይሆን ኃይል ይጨምርበታል። ተአምራት እንዲያደርግ ያደርገዋል። ያንን ጴጥሮስ የወህኒ ቤት በር ከፍቶ እንዲወጣ ሰንሰለት እንዲበጥስ፣ ያንን ጴጥሮስ ተነስ ተመላለስ ብሎ ሽባ እንዲያስነሳ፣ ያንን ጴጥሮስ ለሰው ሁሉ ወንጌል እንዲሰብክ እንካ ብሎ ሰጥቷል። የለም እኮ መከራው ጋር ሸሽቷል እኮ የለም። በችግሩ ሰዓት የለም። የነበሩት በመስቀሉ አጠገብ 4 ሴትና አንድ ይወደው የነበረ ወይም እናቱን ይወድለት የነበረ ማርያምን ይወድለት የነበረ ማርያምን በጣም ነው የሚወዳት ዮሐንስ። ኢየሱስ ነው ዮሐንስን በጣም የሚወደው። የኢየሱስን መውደድ ዮሐንስ ኢየሱስን እንደሚወደው አይገልጽልንም። ኢየሱስ ግን ዮሐንስን ይወደው እንደነበረ ይገልጥልናል። ኢየሱስ ደግሞ ሲናገር ኢየሱስ ማርያምን ይወዳት እንደነበረ እናቱን ይወዳት እንደነበረ ይነግረናል። ለሌሉ ላልተገኙ በመስቀልና በመከራው ላይ ለሌሉ አደራ ይሰጣቸዋል። እንኩ ይህንን ወንጌል ይዛችሁ በአብ በወልድ በመንፈስ ቅዱስም እያጠመቃችሁ ሂዱ ይላል እንዴ? እሱ ብቻ አይደለም። በተዘጋ ቤት ውስጥ እንደገና ከሙታን ተነስቶ መጥቶ እነሱ ያሉበት ቦታ ይገባል እንዴ? ኢየሱስ በጭንቁ ሰዓት የሌሉ መስቀሉ ጥግ ላይ የሌሉ መስቀሉ አጠገብ የሌሉ እሱ ብቻ አይደለም። እኔ ሄዳለሁ ብሏቸው ከሄደ በኋላ በባለ 50 ቀን ጭራሽ በር ዘግተው ባሉበት መንፈስ ቅዱስ ልኮ አዲስ ልሳን አዲስ ቋንቋ ያናግራቸዋል። የሉም እኮ በችግር ቀን ያልነበረ ሰውዬ ላይ ምንድነው አንተ ኢንቨስት ልታደርግ የምትችለው? ምን ትሰጠዋለህ? ለምን ትሰጠዋለህ? 12 ደቀ መዛሙርት ሰብስበህ ከ12ቱ አንድ ብቻ ታገኛለህ። አንድ እሱም ዘመድ ስለሆነ አንተ የወገንክላቸው ካላገኛቸው ያልወገንክላቸው አጠገብ ከቆሙ ስለነሱ ብለህ ስትገፋላቸው፣ ስትሰደብላቸው፣ ስትሰደድላቸው፣ ስትገረፍላቸው የነበሩት አንዳቸው አጠገብ ካልመጡ ያልተገረፍክላቸው ስጋ ነው። በቃ ምንም አታደርገውም። ትንሽ ታምራት ያረከውላ አንድ ሴት ብቻ ያረክላቸው ብዙ የመጡት ግን በጣም ጥቂቶች። ማንንም ተስፋ እንዳታደርግ፣ ዓይንህን በማንም ሰው ላይ እንዳትጥለው ተጠንቀቅ። እነከለ ይመጡልኛል ብለህ ኤክስፔክት እንዳታረግ። የጠበቃቸው ሰዎች ላታገኛቸው ትችላለህ። በተለይ የፈተናና የመከራ ሰዓት በፍጹም እንዳታስበው። እነከለ ብለህ ካሰብክ እንደገና በቁስል ላይ እንጨት ነው የምትሰደው። በቁስል ላይ ቁስል ነው የምትደርበው። ተጠንቀቅ።